መውጣት ደብሮኛል አንተ ላክልኝ። በየ ደግሞ ገበያ ወጥቼ አስቤዛ ልሸምት። ምን ችግር አለው አባቴ በጣም እርቦኛል። ቤት ውስጥ ደግሞ ምንም ነገር የለም። እንደማልወድ ሻውቀሽ ነው የምታስጨንቂኝ? ካልሆነ ዮብንም ቢሆን ላከው እሱ ገዝቶ ያምጣልኝ። እሱ እኮ የተቀጠረው ለቢሮ ስራ ነው። ካልደበረው ጠይቄ አሳውቅሻለሁ። እሺ ዮብ ካላስቸገርኩ ለባለቤት የሚላክ ዕቃ ነበር። አረ ችግር የለውም። ምን ነበር? ለቤት የሚላኩ ዕቃዎች ነበሩ። ስራ ባይሆንም ዛሬ ላስቸግርህ። አረ ችግር የለውም። ሰላም አድርስላት ተብዬ ነበር። ናዚ ካስቀምጣ አውቄ ነው አንተ እንድትመጣልኝ ያደረኩት። ማለት አልገባኝም። አሪፍ ጊዜ እንድናሳልፍ ፈልጌ ነው። ያምሻል እንዴ? ያለቀ ሚስት እኮ ነሽ። ሊያውም ከወደኩበት አንስቶ ሰው ያደረገኝ። ለምን ታካብዳለህ? ምን ችግር አለው? እውነት አንቺ እሱ ሚስት ነሽ? ችግር ውስጥ ነኝ። በአስቸኳይ ቶሎና በጣም ፈልጌክ ነው። ምን ተፈጥሮ ነው? መጣው እዮብ፣ እዛው ሰፈር ጠብቀኝ። መኪና ሊያስኩም። አዎ አንተ ትመልሰኛለህ። ለአስቸኳይ ነገር ወደ ቤት ልመለስ ነው። ምን ተፈጥሮ ነው? እቃ ድርስላት ነው ወይስ ምን ብለን ይላከው? ምን ተፈጥሮ ነው? እዮብ ነው። አንተ አስጠግተህ ስራ ባስጀመርክኝ ነበር የሚገባክ። አሁን እያናደርሽ ነው። ለምን በቀጥታ ይወሽ ነው ማነግሪኝ? እንግዲህ ወሶቅ ኤሲሰኛ ሊደፍረኝ ነበር። ለአንተ ላለመናገር ወስኜ ነበር ግን አልቻልኩም። የምታወሪው ግን ታቆሻል። ላለማመን እየሞከርክ ነው እንዴ? ደርሻለሁ። በርገር መጣው። ምን ገጥሞ ነው ከቢሮ የመጣው? ጨረስክ? እንሂድ። አንተ አስመሳይ! አንተ ቆሻሻ! ከሜዳ ላይ አንስቼ ሰው ባርኩ ሚስቴን ድጋሚ አይነክም ማየት አልፈልግም። ቁልፉን ስጠኝና ዞር በል ከፊቴ።